ኤልሹ የአባቷን ሞት ወይም ደግሞ የአባቷን ማጣት ሀዘን ሳትጨርስ እናቷን ስላጣችና እናቴ አሁንም የአባቴ ዕጣ ፈንታ ይደርሳታል በማለት ሰግታና ፈርታ የማይሆን መድኃኒት ወይም ደግሞ ራሷን ለማጥፋት ሞክራለች። ራሷን ለማጥፋት ስትሞክር ደግሞ የወሰደችው መድኃኒት በጣም ብዙ ነው። እሱ ብቻም ሳይሆን ከወሰደችው በጣም ብዙ ጊዜ ስለቆየች አፋፍሰው ወደ ሕክምና ቦታ ቢወስዷትም የህይወቷ ጉዳይ በጣም አስጊና ፍራቻ የሚጨምር መሆኑንም ዶክተሩ ነግሯቸዋል። በጣም የሚያሳዝነው ነገር አንዳንድ ጊዜ ታውቃላችሁ እንደዚህ ቀብጣችሁ ከዛ መጨረሻ እንደዚህ ሲሆን እውነት በጣም ያማል። ሲቀጥል አባቷን እንደዛ በዛ ሁኔታ በዛ ቅጽበት አጥታለች። አሁንም የእናቴ ዕጣ ፈንታ እንደዛ ይሆናል ብላ ስለፈራች እንግዲህ ራሷን ለማጥፋት ሞክራለች። ትተርፋለች አትተርፍም የሚለው በጣም አሳሳቢ ጉዳይ ላይ ነው ያለው። እንግዲህ እናቷን ያገታት አዶናይ ነው። አዶናይ የአባቱ ገዳይ እንደሆነች ካወቀና እሱ ብቻም ሳይሆን የአቶ ቶማሴ ባለቤቷ ገዳይ እንደሆነችን ካወቀ በኋላ ነው እንግዲህ ወይዘሮ ሄለንን ለማገት የወሰነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልኝ። እስኪ ላይክ እንድታደርጉልኝ እየጠበቅኳችሁ ነው። ቤተሰብ እስኪ ላይክ አድርጉ ማሮች ፍቅሮች ማለት ነው። 1 2 3 ያለ ላይክ ቤተሰብ። ለማንኛውም ውድ ነው የተከበራችሁ ቤተሰቦች በድጋሚ እንኳን ደህና መጣችሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ አዲስም ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ለማንኛውም በዚህ ድራማ ላይ ቤተሰቡ ብጥብጥ ብሏል። አንዱ የአንደኛው ሚስጥረኛ ሆኗል። እንግዲህ ሁሉም ለእያንዳንዱ የራሱን ሚስጥር ተሸክሞ ነው እየዞረ ያለው። ሁሉም ያ የተደረገው ሚስጥር ወይም በዛ ቤተሰብ እየሆነ ያለው በዛ ቤተሰብ ውስጥ እየተሽከረከረ ያለው ሚስጥር ለእያንዳንዱ ያውቀዋል። የሚገርመው ነገር ግን እያወቁ ደግሞ ይሄኛው የዛኛው ሚስጥር ያኛው የዛኛው ሚስጥር የሚያውቅ ሳይመስላቸው ሁላቸውም በራሳቸው ዛቢያ እየተሽከረከሩ ነው ያሉት። ለምሳሌ እንግዲህ መኮንን ማለት ከአዶናይ ጋር የሚሰራ ነው። ነገር ግን እንግዲህ አዶናይ ከዚህ በፊት ካስታወሳችሁ የወይዘሮ ሄለንን ልብስ ለመውሰድ መጥቶ ነበር። ነገር ግን ቤይሉት ሲደርስበት እዛ ትቶት ወጥቷል። አሁን በድጋሚ ከዛ ቤት ሄዶ የወይዘሮ ሄለንን ልብስ ማምጣት አይችልም። ስለዚህ መኮንንን ነበር ማዘዝ የነበረበት። መኮንን ያዙታል። መኮንን ደግሞ ብዙ እንደዚህ አይነት ነገር ነቅ አይደለም ቅን ማለት ቀልጣፋ ምናምን ነገርም አይደለም። በዚህ ነገር ዙሪያ እምቢ ብሎ ነበር። ለማንኛውም ሳይወድ በግዱ መጥቷል ወደዛ ቤት። መጥቶ እንግዲህ ያው ኑኑ ኤልሹ እንደዛ ሆና ስላየቻት በጣም እያለቀሰች ነበር። ያንን ነገር ደግሞ ለምንድን ነው የምታለቅሽው ምናምን ብሎ ሲጠይቃት እሱ የመሰለው በሌላ ነገር የምታለቅስ ምናምን ወይም ደግሞ ያው ባጠፋችው ጥፋት ወንድሟ ይቅር ስላላላት በዛ የምታለቅስ ነበር የመሰለው። ነገር ግን ያው እውነታውን ወይም ደግሞ ኤልሹ ያደረገችውን በራሷ ላይ የወሰነችውን ውሳኔ ሲሰማ ያው እናቷ ስለጠፋችባት ነው ብሎ ጠርጥሯል። ስለዚህ ለአዶናይ ደውሎልን ነበር። ግን እዚህ ላይ ቤተሰብ ኑኑ ነቅታበታለች በጣም በወንድሟ ላይ። አንደኛ ደረጃ ለምንድን ነው እንደዚህ የምትሆነው ምናምን ብሎ ለራሱ እያሰበ ሲቀጥል ደግሞ እናቷ ስለጠፋችባት ይሆናል እንደዛ የሆነችው ምናምን ብሎ እንደውም ኑኑን ሲቆጣት ምናምን ኑኑ ነቅ ብላበታለች። ሲቀጥል እንግዲህ ከዛ ተነስቶ ወደ ላይ ስለሷ ጠይቄ ምናምን ብሎ እህቱን ተቆጥቶ ወደ ላይ ወጥቶ ከወይዘሮ ሄለን ክላስ ገብቶ ልብስ ሲያወጣ ወይም ልብስ ሊያወጣ ሲል አሁንም ኑኑ እየተከታተለችው ስለነበረ አይተዋለች ማለት ነው። አንደኛ ከአዶናይ ጋር ሲያወራ ሰምተዋለች። ሁለተኛ ራሱ ስትጠይቀው በጣም ተቆጥቷታል። ሶስተኛ ከወይዘሮ ሄለን ክፍል ገብቶ ልብስ ለመውሰድ ሲሞክር አይተዋለች። ስለዚህ ወንድሟ የሆነ ነገር እያደረገ እንደሆነና የሆነ የተሳሳተ ነገር እንዳለ ኑኑ ጠርጥራለች ማለት ነው። ሌላው እንግዲህ ኑኑ መታመሟን ወይም ደግሞ ኑኑን አፋፍሰው ወደ ሕክምና ቦታ ይዘው መሄዳቸውን መሲ ለቴዲ ደውላ ነግረው ነበር። ቴዲ ደግሞ ሞቼ እገኛለሁ ካልመጣሁ ሲላት መሲ ደግሞ እዚህ ላይ ደስ አላላትም። ከዚህ ቤተሰብ ጋር የሆነ ቁርኝነት አለው። ስለዚህ ቢመክሩትም አይሰማም ብላ ተናዳ ጆሮ ላይ ዘግታበታለች። እንግዲህ ኤልሹ ያው የአቶ ቶማስ ልጅ አይደለችም። ነገር ግን የአቶ ቴዲም አይደለችም። ኤልሹ ማለት የወይዘሮ አይንዬ ልጅ ናት። እንግዲህ የቴዲና የወይዘሮ ሄለን ልጅ ኑኑ ናት ማለት ነው። ያው ይመስለኛል ገና ሕፃን እያሉ ሕክምና ቦታ ተቀያይሮ መሰለኝ እንደዛ ነገር ነው ጨዋታው። ለማንኛውም ከዚህ በፊት እንኳን ካስታወሳችሁ ቤተሰብ አግተዋት እያለ ኑኑን ቴዲ ምንድነው ስለነበረው እናትሽ
ልጇ መሆንሽን ብታቅ እንደዚህ አታደርግሽም ነበር ምናምን እያለ እንደውም ወይዘሮ ሄለንን የሚያዞራት ላይክ የራስ ምታት አይሮን ነው ብቻ እንደዚህ ነገር ስላለባት ኑኑንም ልክ እንደ እናቷ ነው የሚያደርጋት እና ልጅሽ መሆኗን ብታቂ እንደዚህ አታሰቃያትም ነበር ምናምን እያለ ነበር እና ኤልሹ ሳትሆን የወይዘሮ ሄለን ወይም የቴዲ ልጅ ኑኑ ናት ማለት ነው። እንግዲህ ኤልሹ ማለት የወይዘሮ አይንዬ ልጅ ናት ማለት ነው ቤተሰብ እና ያም ሆነ ግን ታሳዝናለች። ገብቷችኋል ቤተሰብ? እንደዛም ሙልቅቅ ብላ እንደዛ አምሮባት እንደፈለገች ወጥታ እንደፈለገች ገብታ የፈለገችውን ተናግራ የፈለገችውን በልታ በምትፈልገው ሰዓት ወጥታ ገብታ የምትኖር ልጅ በአንዴ አባቷንም እናቷንም ማጣት በጣም ከባድ ነው። ገብቷችኋል? ከትምህርቷ እንትን ብላለች፣ ተስተጓጉላለች። ትምህርቷን አቋርጣን የተቀመጠችው በዙሪያዋ ማለቴ አዶናይን አሁን በጣም ትወደዋለች። ነገር ግን አዶናይ ደግሞ ከእሷ ጋር አይደለም። አዶናይ የእሷን እናት እንዳገተ ብታውቅና አዶናይ የእሷን እናት ለመግደል ሁሉ እያሰበ እንደሆነ ብታውቅ አስባችሁታል? ይሄ ደግሞ ሌላ ከባድ ነገር ነው። ሲቀጥል እናቷ የራሷን አባት እንደገደለችውና የአዶናይንም አባት እንደገደለች ብታውቅ ኑኑ እንግዲህ ሰው ትሆናለች ብዬ አላስብም። ለዛውም አሁንም ከተረፈች ነው። ሌላ ውድ ቤተሰቦች እንግዲህ ቤሉልን ጆ ደውሎ ጠርቶት ነበር። ደብዳቤውን ከላከለት በኋላ ያን ደብዳቤ እንደላከለት አንብቦ እየሮጠ ወደ ጆ ነበረ የሄደው ቤሉል። ከዛ ያው የአባቱን ገዳይ ማን እንደሆነ ባይነግረውም ነገር ግን ወንጀለኞችን ወይም ደግሞ ወንጀለኞች ሲሰሩት የነበረውን መረጃ ስለደረሰበት እና ስላወቀባቸው ያ መረጃ ሳይወጣ ገለውታል ብሎ ነግሮታል። እዚህ ላይ በጣም ያናደደኝ ቤሉል በነገራችን ላይ ጆ አዝኖለትና እዛ ቤተሰብ ያለው አሁንም ኤልሹንም ጥሩ ማለት ኑኑን ብቻ ቤተሰቡን በአጠቃላይ እያመሰችው ያለችው ወይዘሮ ሄለን እንደሆነች ገብቶታልና አዝኖለት ሁሉንም ነገር ሊነግረው ፈልጎ ነበር። ነገር ግን ቤሉል እንቅስቃሴ የሚያደርገው አክት ምናምን ጆን ለመደባደብ የሚያደርገው እንቅስቃሴ ለጆ አልተመቸውም እና እንደውም ብር ከፍላለሁ ምናምን ሲለው ጆ በጣም ነበር የተበሳጨው። ጆ አሳዝኖት ነው ቤሉል ይህንን ነገር ሊናገር የፈለገው እና ይህንን ነገር ያደረገችውም ወይዘሮ ሄለን እንደሆነች ለመናገር ነው። ያው እሷን አገዳይዋ ብሎ ባይናገርም ለጊዜው ነገር ግን ያው ፍንጭ ፍንጩን እየነገረው ነበር። ቤሉል ግን ትዕግስት የሚባል ነገር አልፈጠረለትም። አንደኛ ደረጃ ቤሉል እኔ በቤሉልም መፍረድ አልችልም። ለምን ካላችሁኝ አባቱን አጥቷል። የአባቱን መሞት አላመነም። ሲቀጥል ኑኑ በጣም የወደዳትና እያፈቀራት ከሌላ ሰው ጋር ወይም ከሌላ ወንድ ጋር አይቷታል። እሱ የመሰለው ያሰበው በሌላ ነው። እሷ ከጆ ጋር ያላት ግንኙነት በሌላ ነው። ኤልሹ ስላለከቻት ነው እንጂ። ሲቀጥል ደግሞ ወይዘሮ ሄለን እያደረገች ያለችው ነገር በጣም ግራ አጋብቶታል። ከዛም ባለፈ የዛ ማስታወሻ ጉዳይ ከሚገባው በላይ ጭንቅላቱን በጥብጦታል። ኤልሹ ልጁ እንዳልሆነች የጻፈው አቶ ቶማስ እና ደግሞ በቃ ለሰላምና ለመኖር ሲል ዝም ብሎ ያን ሁሉ ጊዜ ከወይዘሮ ሄለን ጋር እንዳሳለፈ የጻፈውን ማስታወሻ ሲያይ እውነት ለመናገር ቤሉል ጭንቅላቱ ዞሯል። ታውቃላችሁ አንዳንድ ጊዜ ቤተሰብ አቀለው በለው ቆለለው ይላል ያገሬ ሰውና አንድ ነገር ከመጣባችሁ በዛው ላይ ነው የሚከታተላችሁ እና አሁንም የአዶናይ ማለቴ ኤልሹና የቤሉል ነገር እንደዛ ነው። ቤሉል ራሱ አሁን ኤልሹ እህቱ አለመሆኑን ሲያቅ በጣም ነበር የተረበሸው። ሲቀጥል የአባትህ ገዳይ ታውቋል እያሉ ከዚህ በፊትም ወይም የአባትህን ገዳይ እናውቀዋለን እያሉ ከዚህ በፊትም ደውለውለት ነበር። ከዛ ቦታ ሲሄድ አላገኛቸውም። አሁን በድጋሜ ያው የአባትህ ገዳይ ታውቋል እናውቃለን ብሎት ነው እንግዲህ ጆ ከዛ ቦታ ሄደውና እውነት ለመናገር ቤሉልም በጣም ነው የሚያሳዝነው። ታውቃላችሁ ሁሉም በአንድ ጊዜ ነው የተደራረበበት። ሄለንም እንደምታውቁት የት ገባሽ የት ወጣሽ ያላን ነበር። ይህንንም ሲል የነበረበት ምክንያቱ ስለሚያውቅ ነው። የት እንደምትሄድ ምን እያደረገች እንደሆነ ባያውቅም ግን ውስጧ በተንኮል የተተበተበና የሆነ የማይሆን ነገር እየሰራች እንደሆነ ገብቶት ነበር ማለት ነው። ስለዚህ ብቻ ከባድ ነው። እኔ አሁን በጣም ያሳዘነችኝ ኤልሹና ቤተሰብ ማለት ነው። የእውነት ኤልሹ በጣም ታሳዝናለች። እንደዛ ቅብጥብጥ ስትል የነበረች ኤልሹ በአንድ አባቷን አታ ድጋሚ እናቷን
ማለት እናቴንም ላጣት ነው የሚለው ጭንቅላቷ ውስጥ ሲገባ ያላት አማራጭ በቃ አንድና አንድ ራሴን ማጥፋት ነው እና አባቴን አጥቼ ኖሬያለሁ፣ እናቴን አጥቼ ግን በጭራሽ መኖር አልችልም ብላ እንግዲህ የማይሆን መድኃኒት በጣም ብዙ አይነት መድኃኒት ወስዳለች። ሲቀጥል ደግሞ በጣም ብዙ ቆይታበታለች እና ለህይወቷም በጣም አስጊ ነው።